አንቺ የሚነሽ አንቺስ እኔስ ብርሃኑ ባዬ ገብተናል። አሬ ልጅ በስተት መንጣትክን ሳይታሰብ ማለትክን መንገድ ተሳስቻለሁ። ይሄ ልጅ አውርዱት። ሰላም ናችሁ አብዬ? እንኳን አደረሳችሁ። እንጂ አንጀቴን በላው አንጀቴን አላህ ይብላ አያል ያፋፋ ማርተቢል አልካፋ እስኪ መልእክት ላይ አቤ መልእክት ምን እናድርገው? ተረፈን አንቺ እሺ ቆይ ላሳየው። እንዴት እናድርገው? ለአቤ ይሄን ታሳይልኛለህ። ከዛ ይሄ እንዴት እንደሚጣፍጥ ትነግርልኛለህ። ያብ አንተን እያሰብን የማናረገው ነገር የለም። ይኸው እስኪ ታሪካዊ ቦታህን አንበር አንተ ሸንቁጤ አንተ ማን እንግሊዙ እናትህ አለች አናትህ ይፍረስ። በምን ቀን ነው አንተን የወለድኩት? ዋናው እየበላት ነው እየበላት ነው። አንዳ ዶሮ በነገራችን ላይ የሱፌ ማለት ነው። አራራ ካምፋየር ላይ ነው የሚወራው ነው እንዴ? ስልመና ዶሮ ሲጮህ ሰማ። እሺ የዶሮዋን ጀመረው የዶሮዋን ካምፋየር ምን አሰጋጅበት ለማያያዥ የሚሸጥ ነው። እንግዛ ነው ጉዞ የትም ያልተን ዋ አረ እንዴት ደበለቅም ሄሬ ነው አለውኛ አንተ ዝም ብሎ አፍንጫውን ይዞ ቀጥ የመጀመሪያው ዙር የዘግብ ጠዋት ስንነሳ የነበረው ከባድ ነበረ። ሰው አልሰባሰብ ብሎ በጠዋት መውጣት አለብህ። ጉዞ ስታስብ 12 ሰዓት ከተባልክ 12 ሰዓት እውነት ቀድሞ ነው የተገኘው። አዎ እኔ ቀድሜ ነው የተገኘው። እዚህ ላይ ግን ሳቅ ነበር። በተለቀቀው ሁሉ በላይ እቺ አሁን እሱ ሳቃ በቅንፍ ሳቅ እና በዛሬው ዕለት በሰላም ገብተናል። አሁን ሁላችንም የሥራ ክፍል እናደርጋለን። ወንድ ሴት የሚባል ነገር የለም። በዚህ አጋጣሚ መወዳችሁና አሁን የመጣንበት ዓላማ በአጋጣሚ ነው፣ አስቤው አይደለም። በእውነት ገጥሟል። ዛሬ ሚያዝያ 17 55 ዓመት ነው። ሞላ 45 ነው አይደለም 55 ነው። Happy birthday to you. Happy birthday.
እሺ Get to work. ዳንቴል የሰራንበት ቀጭኑ ተረጋጋ። ቀጭኑ ይርጋ ሞራ ነው። ተረጋጋ። ሁሉ እንዳንተ ነው የሚመስል ቀልበስ አርከም ሳምሪ ትለያለሽ። በግ ምታለቅሚ ነው የምትመስይሽ። በዛሬው ዕለት 3 ጨዋታዎችን እናካሄዳለን። ሶስቱንም ጨዋታዎች የሚዳኘው አባታችን ታላቁ አርቲስት አቶ ጊዮን አለምሰገድ አንድ ልጅ አይሰማም። በጣም ጥሩ አመሰግናለሁ። መጀመሪያው ውድድር እንደሚባለው ከሁለት ቡድን ይከፈላል። 6 ሰው ነው የሚከፈለው። አንደኛው ምድብ በቃ በፈለገው አቅጣጫ መሄድ፣ የፈለገውን ውይይት፣ የፈለገውን የፍለጋ ፕላን መቀየስ መብቱ ነው። ሁለተኛውን ቡድን ያመብት አለው። እንደ ቡድን የመጀመሪያውን ውድድር ያለፈ ሰው የ10 ሺህ ብር ሽልማት አለው። የመጀመሪያ ጨዋታ ፈልጎ ማግኘት ስለዚህ አሳሹ ነው ማለት ንስሮቹንና ናብሬ ንስሮቹን አሳሹ የተደበቀውን ዕቃ ፈልጎ ማግኘት ነው የሚሆነው። 2 ዲጂት ቁጥሮችን ጽፈን አንድ ትልቅ ዛፍ ላይ ለጥፈናል፣ ግንዱ ላይ ማለት ነው። ያችን የተለጠፈች ወረቀት ይዞ ዳኛው ላይ ማቀበል የመጀመሪያው አሸናፊ። ያቃተው ሰው መፈለግ ያልቻለ ሰው ተሸንፍ ያለው ብሎ በፎርፌ ይመጣል። መነሻችን የት ነው? እኔ እዛ ጋር የተሰመረ የምናሰምርላችሁ ነገር አለ። ወደዛ ተረጋጉ፣ ችግር የለም። ስዩም ግማሽ ወጣ እኛ እዚህ እንፈልጋው ተወሰነ ሜትር ልዩነት ከመማር በታች ኦኬ ይሄ ትልቅ ግንድ ነው ይያየ
እሺ ነይ ብሬና ወደዚህ ና በዚህ በሱ ምን ትሰራለህ? ና ወደዚህ ና ወደዚህ ፍጥነት ያስፈልጋል። ፍጥነት ከጊዜ ጋር ፍጥነት ያስፈልጋል። ፍጥነት የተለጠፈበት የዛፉ ከፍታ 2 ሜትር ድረስ ይረዝማል። ፍጥነት ይችላል። ተጋይቷል። አሳሹ በፍጥነት ለዳኛው ትሰጣላችሁ። ለዳኛው ማስረከብ ይጠበቅባችኋል። ለዳኛው ማስረከብ ይጠበቅባችኋል። አሳሹ ቡድን አሸናፊ ሆኗል። የመጀመሪያውን ዙር ጨዋታ አሳሹ ወደ ዳኛው እየሮጡ ይገኛሉ። አሳሹ የመጀመሪያውን ዙር ውድድር አሸናፊ ሆኗል። አሳሹ በነገራችን ላይ እኔ የሚገርመው ነገር የምትፈልጉት ቁጥር ምን ይሆናል ብዬ ነበር። የዛሬዋን 55ኛ ዓመቴን የሚገልጽ ዋጓን ስለዚህ በዚህ አጋጣሚ እሺ ሁለተኛው ዙር ውድድራችን የሚሆነው ከዚህ ከንስሮቹ ፊት ለፊት የምታዩት ግንድ አለ። እሱን ግንድ ይዘን 20 ጊዜ እንዞራለን። ከዛ በኋላ ይቺንን ስቲክ በመጠቀም ይቺን ሃይላንድ መምታት ነው። የጋራ ህግ ስለሆነ 10 እናደርገዋለን። 10 ጊዜ ትዞራላችሁ፣ ዱላ ታነሳላችሁ፣ ትመታላችሁ። ፍጥነቱ በተቃራኒ ቡድን በኩል ሁሉ ተቃውሞ ሊነሳበት ይችላል። መፍጠን ይኖርባችኋል። ስለዚህ ዳኛውም አጫዋቹም ተቃራኒ ቡድንም በሚለው ፍጥነት ልክ መሽከርከር ይኖርባችኋል። የሱፌ የመጀመሪያውን ውድድር ሊጀምር ነው። የመጀመሪያውን ዙር ውድድር ሊጀምር ነው። የሱፌ እንደምትይዘው ቃና ማለት አይቻልም። እኛ ግን አይናችን እየታሰረ ቃና ማለት አይቻልም። የሱፌ 1 የሱፌ 2 የሱፌ 3 2 3 4 7 አይዞህ ያሱፊያ በለው ያሱፊያ በለው ያሱ የሲሜራ ነይ ፈኒ ነሽ አጀግና እና አረ መናደር ነው ያለብህ። ብሬ መናደር እኮ ያለብህ። አልተሳካለት። ከንስሮቹ ቡድን የመጀመሪያው ተጫዋች ነጥብ ማስቆጠር አልቻለም። አሁን ወደ ሁለተኛው ተወዳዳሪ ልናልፍ ነው። የሁለተኛ ተወዳዳሪ አሳሾቹ የመጀመሪያ ተጫዋቻችሁን መርጣችሁ እንድትወክሉ በአክብሮት እንጠይቃለን። እየሰማችሁ ነው? ወዲያው እየሰማ ኮማንዳችሁን በትክክል ይኸውላችሁ የሚሰጣችሁ ተጠቀሙ። ዳኛው ጨዋታ ሰርዛለሁ እያለ ነው። መማርን አንዴ ሻምፒዮን። እሺ እንቀጥላለን። ሁለተኛ ተወዳዳሪ ቡድኖቹ በተወካያቸው መማር አለባቸው አማካኝነት የመጀመሪያውን ጨዋታ ሊያካሂዱ ነው። መማር ዝግጁ? እንቆጥራለን። መማር 1 መማር 2 መማር 3 9 የመጨረሻ ዙር ነው። መማር አልቻለም።
ፍጥነት ጊዜ የለን ፍጥነት የንስሮቹ ሁለተኛ ተወዳዳሪ ሊጀምር ነው። ብርሃኑ 1 ብርሃኑ 2 ብርሃኑ 3 አያወዳደቅና ዘጠኝ የመጨረሻ ዙር ይቀራል። ፍጥነት 10 መምታት መሄድ ብርሃኑ መማር አይተው ከሆነ እንደዚህ የሄድከው ባላንስ ነው። እኔ ባላንስን ለማቆም ነው የቆምኩት። ባላንስ ከተባለ በኋላ እንዲያለ አይደለም ቪዲዮ መማር በቃ ትናደድ። ለምን መሰለህ እናረጋጋ። ዲስኳሊፋይ ነው። ሁለተኛው ቡድን ሁለተኛ ተወዳዳሪውን አቅርቧል። ስለዚህ ታምር ዝግጁ ልቆጥር ነው። ታምር 1 ታምር 2 ታምር 3 ታምር አልቻለችም። ጥሩ ሙከራ ነበር። የንስሮቹ የመጀመሪያ ሴት ተወዳዳሪ ትቀጥላለች። የንስሮቹ ሶስተኛ ተወዳዳሪ አመለወርቅ ደረጀ ዝግጁ ልቆጥር ነው። አመለወርቅ ደረጀ አመለ 1 አመለ 2 አመለ 3 ንስር እንደማሉ ገብሬ ንስር አሳሾቹ አራተኛ ተወዳዳሪ ዳንኤል ባለበ ይችላል። ዳኒ ልቆጥር ነው። ዝግጁ ዳኒ ልቆጥር ነው። ዳኒ 1 ዳኒ 2 ዳኒ 3 ዳኒ አደጋ ካሜራማኑ ላይ ከባድ አደጋ። ዳኒ የመጀመሪያ አደጋ ካሜራማኑ ላይ ዳኒ አደጋ ካሜራማኑ ላይ ዳኒ አደጋ። ዳኒ ጥሩ ተወዳዳሪ ነበር፣ ነገር ግን የመጀመሪያውን አደጋ ከማድረስ ለጥቂት ተርፏል። ሳምሪ ልቆጥር ነው። ሳምሪ 1 ሳምሪ 2 ሳምሪ 3 ጨዋታው ጸድቋል። ተመቷል። ስዩም ዝግጁ ልቆጥር ነው። ስዩም 1 ስዩም 2 ስዩም 3 እንተማመንባለን። ስዩም ፍጥነት የመጨረሻ ዳኛው ዲስኳሊፋይድ ነው ብሏል። ሲስተም እኮ ነው። ወኔ እየሰጠት እኮ ለራሴ ይለወጣል። ወኔ እየሰጠት እኮ እኔ ቅድም ወኔ የሌለ ሆኖ ነው የተቀየረ። መሲ ዝግጁ ልቆጥር ነው። መሲ 1 መሲ 2 መሲ 3 በጣም ቆንጆ ነው። አሳማኝ የሆነ በጣም ቆንጆ አሳማኝ የሆነ በጣም ቆንጆ። በዳኛው ውሳኔ መሰረት የሁለተኛው ዙር ውድድር በንስሮች 2-0 አሸናፊነት ተጠናቋል።
ስለዚህ ጨዋታው አንድ እኩል ነው። የመጨረሻ አንድ ጨዋታ ይቀረናል። ይሄን ጨዋታ ያሸነፈ የ10,000 ብር ተሸላሚ ይሆናል። የመጨረሻ ዙር ውድድር ይቀረናል። ዛሬ በዘጌ ገዳም ያደረግነው የጉዞ ወደ ተፈጥሮ የመጀመሪያ ዙር ጉዟችንና ውድድራችን ሁለተኛውን ዙር አጠናቆ አሁን የመጨረሻውና ሶስተኛው ዙር ላይ እንገኛለን። ጨዋታው የመጨረሻውና የሚለየው ጨዋታ በአንደኛው በኩል አዝዋ ተሰይሟል፣ በሁለተኛው በኩል ኡራ ተሰይሟል። ስለዚህ ውድድሩ የሚሆነው የሚጠራላችሁን አቅጣጫ በመጠቀም ወዲና ወዲያ መወዛወዝ ብቻ ነው። አቅጣጫ የሳተ ከውድድር ውጭ ይሆናል። ምሳሌ ይሄኛው ኡራ ነው፣ ይሄኛው አዝዋ ነው። አወዳዳሪው ኡራ ሲል ወደዚህ መሄድ ይኖርባችኋል፣ አዝዋ ሲል ወደዚህ መሄድ ይኖርባችኋል። በተቃራኒ የተጓዘ ተወዳዳሪ ከውድድሩ ይሆናል። ግልጽ ነው። መስመራችሁን ያዙ። አንዴ 0 0 ሁላችሁም 0 0 ሁላችሁም አዝዋ ሶስታችሁ ወደ ፍጥነት ይፈልጋል። ፍጥነት አራት ተወዳዳሪ ወጥቷል። ፍጥነት አራት ተወዳዳሪ ፍጥነት ይፈልጋል። አራት ተወዳዳሪ እኔ ጋር ፈጣሪ ነው። ይቀጥላለን። አዝዋ ማርያም ሁለተኛ ተወዳዳሪ እሺ 0 አዝዋ ማርያም 0 ኡራ 0 አንድ ይቅርታ ስንቴና ሁለቶቹ እነሱን እየተከተሉ ነው የሚሄዱ እንጂ ስዩም እሺ ስዩምና ይታያል ማይችላላሽ እየተከተሉ ነው የሚሄዱ የባርዳኛው እየተከታተለ ታች እየተከተሉ ነው በባርዳኛው እሺ ጨዋታችን ይቀጥላል ኡራ ኪዳነ ምህረት ኡራ 0 ኡራ 0 አዝዋ ኡራ 0 አዝዋ ማርያም 0 ኡራ ኪዳነ ምህረት 0 ይታያል። ትወጣለህ። የመጨረሻ እድል ነው። ትወጣለህ። አሁን ከውድድሩ ውጭ ሆናል። ጨዋታውን እንቀጥላለን። አዝዋ ማርያም ሁለታችሁ ትወጣላችሁ። ሁለታችሁ መጠጋጋት ትችላላችሁ። በጣም አጓጊ ጨዋታ ነው። አራት ተወዳዳሪዎች ብቻ ቀርተዋል። አዝዋ ማርያም 0 አዝዋ ማርያም ስዩም አዝዋ ማርያም 0 ኡራ ኪዳነ ምህረት 0 አመለወርቅ ደረጀ ውድድሩ በአሳሾቹ አሸናፊነት ተጠናቋል። እሺ እጅግ በጣም አድርገን እናመሰግናለን። በዛሬው ዕለት ሚያዝያ 17 2018 ዓ.ም በዘጌ ገዳም የጊዮን ዓለምሰገድን የምስጋና ፕሮግራም የልደት በዓልና ጉዞ ወደ ተፈጥሮ የተሰኘውን ፕሮግራማችን ምክንያት በማድረግ ያካሄድነው 3 ዙር ውድድር በአሳሾቹ 2-0 አሸናፊነት ተጠናቋል። ክቡራትና ክቡራን ተመልካቾቻችን በሚቀጥለው ሁለተኛው ዙር ጉዞ ወደ ተፈጥሮ መጓዝ ለምትፈልጉ በሚቀጥለው ማስታወቂያ በመካተት መጓዝ፣ መዝናናት፣ መጫወት፣ መጨፈር፣ መዝናናት፣ መደሰት፣ ተፈጥሮንና ሀገርን ማወቅ ትችላላችሁ። እንግዲህ በ3 ዙር የተደረገው ውድድራችን 2-1 አሸናፊነት አሳሾቹ አሸናፊ ሆነዋል። በዚህ አጋጣሚ ተመልካቾች ዳኝነት በጣም ከባድ ነው። በተለይ ደግሞ የሚወዱትን ሰውና የሚያውቁትን ሰው ዳኝነት እጅግ ይከብዳልና የሰውን ሕይወት በሚያክል ጉዳይ ላይ ችሎት ለሚቀመጡ ዳኞች በእውነት በዚህ አጋጣሚ ትልቅ ክብር አለ። ከባድ ፈተና ላይ ያሉት ማለት ይቻላል። እንግዲህ አሳሾች እንኳን ደስ አላችሁ። የ10,000 ብር ሽልማት አንድ አሸንፈናል። ያው ተወዳዳሪዎቻችንም ይዋዝ አልነበሩም። ብናሸንፋችሁም አብራችሁን ስለነበራችሁ ለዳኛው ግን ሃፒ በርዝዴይ ሃፒ በርዝዴይ የፍታርዳለ ሃፒ በርዝዴይ የፍታርዳለ
እሺ ይርጋ የንስሮቹ ቡድን መሪ ነው። ጨዋታውን በተመለከተ ሀሳቡን ያጋራናል። ውድድሩ እንዴት ነበር ይርጋ? በጣም ደስ የሚልና በጣም አድካሚ ነበረ። እናሸንፋለን ብለን ነበረ። በቃ ተሸነፍነ። በጣም ነው የሚያናድደው። ከዚህ ውድድር ምን የተለየ ነገር አገኘ? ፉክክር ማለት በጣም ከባድ ነገር እንደሆነ ተምሬያለሁ። እናሸንፋለን ብዬ ነበረ። በተለይ ደግሞ በጣም ያናደደኝ ፈልጎ ወረቀቷን የማግኘት ነበረ። አልፈናት ሂደን የተሸነፍነ። ያሸነፉ ጓደኞቻችን ናቸው። ብንናደድም እንኳን ደስ አላችሁ ለማለት ፈልጋለሁ። ውድድሩ ምን ያህል አዝናንተዋል? በጣም አዝናንቶኛል። በጣም አስቆናል። እንግዲህ ተመልካቾችም ደግሞ የሚፈርዱት ነገር ነው። በጣም ደስ ይል ነበረ። እሺ ለቀጣይ ዙር ተመዝጋቢዎቹ ምን የምታስተላልፈው መልእክት አለ? የቀጣይ ዙር ተመዝጋቢዎች እምለው ኑና ተፈጥሮን አድንቁ፣ ተፈጥሮን እዩ። በጣም ደስ የሚል ነገር ነው። እስኪ ከከተማ ወጥተን ደግሞ እንደዚህ ነፋሻማ ቦታ በመምጣት ራሳችን ብናስደስት በጣም ደስ ይለኛል። ኑና ተወዳደሩ፣ ቻሌንጁንም እስኪ እዩት እላለሁ። እናመሰግናለን ይርጋ። እሺ እስኪ ሙሉ ስምህን ንገረን። አያሌ ወርቄ እባላለሁ። ከየት ነው የመጣው ለዚህ ጉዞ? ለዚህ ጉዞ ለይን ተፈጥሮን ለመጎብኘት ከፓልም ፒክቸር ባዘጋጀው ፓኬጅ ተጠቃሚ ሆኜ ፕሮግራም አድርጌ ከወሎ ደሴ አካባቢ ነው የመጣሁት። ይህን አዘዋን አይሚን ዘጌን እየጎበኘው ነው። ጣና ዳር ነው ያለሁት። እንደዚህ አይነት ተፈጥሮ መጎብኘት በእንደዚህ አይነት ሁኔታ መገኘት ምን ያህል ሀሴት እንደሚሰጥ የእውነት ይህን እድል አግኝታችሁ መታችሁ ሁላችሁም ብታዩት እኔ ያገኘሁትን ሀሴትና ደስታ ታገኙታላችሁ ብዬ ነው የምመኘው። ዛሬ የነበረው ውድድር ላይ እንዳያችሁት በእኔ መራ የነበረው አሳሾቹ ቡድን አሸናፊ ሆኗል። ያሸነፉትም አብረውን ለዚሁ ጉዞ የመጡት ጓደኞቻችን አብረውን ያሉ ልጆች ናቸው። ውድድሩ ቆንጆ ነበር፣ ደስ ይል ነበር። ሽልማታችንን ተቀብለን አሁን በሽልማት ባገኘነው ገንዘብ እዚህ ዘጌ ካለ መዝናኛ ጣና ዳር ቁጭ ብለን የምሽቷን ጀንበር ጣና ዳር ቁጭ ብለን ስትጠልቅ እያየን በተዋበ የአዋፋት ድምፅ በተዋበ የተፈጥሮ ከለር ሰማዩን ጣና ላይ እያየን እየተዝናናን ቆንጆ አየር እያማግን በሽልማቱ ገንዘብ እንደምናሳልፍ ጋብዣችኋለሁ። እናንተንም ጥሩ ጊዜ ነበር። ፓልም ፒክቸር በጣም እናመሰግናለን። እንደግመዋለን በእርግጠኝነት ይህን ጉዞ መልካም Happy birthday to you. Happy birthday to you. ዛሬ ሚያዝያ 17 55 ዓመት ይሆናል። መልካም ልደት ለጊዮ፣ መልካም ልደት ለጊዮ፣ መልካም ልደት፣ መልካም ልደት፣ መልካም ልደት ለጊዮ። Happy birthday, happy birthday, happy birthday to you. አንዴ 35 ዓመት ነው አይደለም፣ 45 ዓመት ነው አይደለም፣ 55 ዓመት ነው። ወደዚህ ልንዝናና ስንመጣ በእውነት ባለቀ ሰዓት ነው ትዝ ያለኝና ጠዋት ላይ ነው የነገርኳቸው። አጋጣሚ ዛሬ 55 ዓመት ሞላኝ። ሚያዝያ 17 ሰሪት ነው እንደገና ይሄን ነገር አሁን አዘጋጅታችሁ ምን ዘወር አድርጋችሁ አልገባኝም ነበር። ጦርነቱ ብዙ ነገር አልመረመረም።
ሰው ስለምወድና ስለማምን እንትን እላለሁ። ኤኒዌይ ዳብል ነው የሆነው ፕሮግራሙ፣ ዳብል ነው የሆነው ደስታው፣ ዳብል ነው የሆነው እና እንግዲህ ለሁላችንም ያላሰብነው ደስታ ይስጠን። አሜን 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 አሜን። ይቆረስ 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 ያልነበረም ብናውቅ ኑሮ ያልነበረ ይሰራ ኑሮ ሳላስበው በዚህ ጊዜ በመገኘቴ በዚህ ቀን በመገኘቴ በጣም ደስ ብሎኛል። በጤና በፍቅር በሰላም ረጅም እድሜ ይኖርልኝ። አሜን አሜን አሜን። የጊዮኔ በምወደውና በማደንቀው በማከብረው የእድሜ ልደት ላይ በመገኘቴ በጣም ደስተኛ ነኝ። ሰፊ ጊዜ ብዙ ጊዜ እንድትቆይ እመኝልሃለሁ። ጊዮኔን እኔም እንደ ስራው ስሙም ሁሉ ነገሩ ክብር እንዲያገኝ ሁሌም ነበር የምመኘው። በዚህ አመት ብዙ ክብር ያገኝበት ወር አመት ስለሆነ እጅግ በጣም ደስተኛ ነኝ። ምን ጊዜም እንዲህ እንድትከብርልን ሞገስ እንድታገኝ በስራም ከፍ እያልክ ሁሌም ግርማ ሞገሳችን ሆነ እንድትቀጥል እንፈልጋለን። ረጅም እድሜ ከጤና ጋር ያድልህ። የዛሬ 105 ዓመት እንገናኝ ብሏል ካሌብ። ጊዮኔ በመጀመሪያ እንኳን ተወለድክልን፣ እንኳን ለዚህ ቀን በሰላም አደረሰ። ያን ሁሉ ክፉ ነገር አሳልፎ እንኳን ለዚህ ቀን አደረሰ። ክፉ እንዳያገኝብኝ በጣም ምሳሳል ምወድህ በቃ ማለት ስላንተ ማውራት አልችልም። ምን ክፉን አያሳየኝ ፈጣሪ። ብዙ ነገር ይነላኒ ማለት ጓደኛም አባትም በቃ ክፉን አያሳየኝ። ኑርልኝ። መኪና ለመንዳት ማንም ይነዳታል። ይርጋ የሚሉት ልጅ ያሽበለብላታል። የአይሎክሱን ነገር እንግዲህ የታወጀ የመኪናን ነገር የታወጀ ነጋችኋለሁ ዋዩየን ይርጋየን ጠይቄ አዝማሪ ይሉኛል ግሬ ገባቸው መሬት እናት በልቶ መሬት አባት በልቶ ቢሰራበት ካሳ መሬት በልቶ መሬት ወንድም በልቶ ቢሰራ ሳሩን ከብቶች በሉት ሳሩን ከብቶች በሉት ቅጠሉን አንበጣ ሳሩን ከብቶች በሉት ቅጠሉን አንበጣ ድሪንክ ሰላም ጋሽ ጊዮን እንዴት አለ? ሰላም ነህ? የጫካው ላይ ቆይታ ጉዞ ወደ ተፈጥሮ እንዴት እያደረገ ነው? ጉዞ ወደ ተፈጥሮ ጥሩ ነው። አሁን ከአዝዋ ማርያም ወደ ኡራ ኪዳነ ምሕረት አቅጣጫ ከሰዓት በኋላ ያለውን ጊዜ እየተዝናናሁ ነው ያለሁት በጫካ ውስጥ። ጉዞ ግን ተመችቷል? ጉዞ ተመችቷል።
በጣና ዙሪያ ወቅት ስናረግ ከቆየን በኋላ አሁን ደግሞ የምንገኘው ራ ኪዳነ ምህረት ቤተክርስቲያን ውስጥ ነው። ጠዋት ስላልሆነ አሁን ቅዳሴ ሰዓት የለም። ለመጎብኘትና በረከቱ ለመቋደስ ነው የመጣ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ለዚህ ገዳማት ያበቃል። እንደዚህ በፍቅር አሰባስቦ ጸጥታው ደስ ይላል አይደል? ህይወት ይገዛል። በጣም ከከተማው ወከባ ከግርግሩ እየወጣችሁ አንዳንዴ በመምጣት ራሳችሁን ብዙ ራሳችሁን አዳምጡ፣ ለፈጣሪያችሁ ታዘዙ። እንደዚህ አይነት ቦታዎች ራሱን ለመግዛት በጣም ጥሩ ናቸው። እስኪ እንግዲህ ጊዜ ካለ ሌሎች ቦታዎች እናያለን። ጥሩ ቀን ነበር ያሳለፍነው። ይህን ፕሮግራም ተከታተሉ። በተለይ ሲኒማው ላይ ያላችሁ ሰዎች ይህን ቦታ ቋሚ መዳረሻችሁ እንድታደርጉ እመክራለሁ። ያኛው ባዶ ነው። አልቅስ ሳጋለሁ ታንኩ ብትኖሪ ደስ ይለናል። ማረምን ተወዛዋዥ አንቺ በቃ አንቺ በይ እንትን ማረምን ወጡንም ስሪው ትችያለሽ። ወንድ አለው እኮ እሱ ዘፈን ቆይታችሁ ምን ይመስል ነበር? እስኪ ስለ ቆይታችሁ አጠር ያለች 30 ሰከንድ ተሰጣችኋል። እውነቴን ቆይታችን እጅግ በጣም ጥሩ ነበር። ቅዳሜ ጠዋት ነው ወደዚህ የመጣ ነው። እንግዲህ በአዲስ ቤት ነው የተቀበሉት ቤተሰቦቻችን። ያው የልጆችና የወላጆች ቆይታ አድርገናል። ዛሬ ጉዟችን ስለሆነ በእናታችን እጅ በጠዋት ቡና እየጠጣን ነው የምንገኘው። እንግዲህ በእናቶቻችን በአባቶቻችን ተመርቀን ወደ ሀገራችን እንሄዳለን። ቆይታችን እንግዲህ በጣም የሚገርም ነበር። በጣም ደስ ይላል። ቀኗ በጣም አጥራለች። በቃ ከመጣፈጧ የተነሳ አጥራለች ቀኗ እና ማዘርም በጣም እናመሰግናለን። ደስ የሚሉ እናት አባት ነው ያሉ። ወንድሞችም ደስ ይላሉ። ጥሩ ጊዜ ነው ያሳለፍነው። እንግዲህ ደግሞ በድጋሚ የምንገናኝበትን ቀን እናዘጋጃለን ማለት ነው። ቆይታችን በጣም ደስ የሚል ነበር። ያው ጊዮን ገልጾታል። ቅዳሜ ነው የመጣ ነው፣ ግን በጣም ቀኑ አጠረ። ከተቻለ እናራዝመው፣ ካለዛ ደግሞ በሌላ ቀን እንመለስበታለን። በጣም ደስ የሚል ጊዜ ነበር። ደግሞ ድጋሚ ተመልሰን ለመምጣት እየጓጓን እንግዲህ ልንሄድ ነው። ግን ቆንጆ ቆይታ ነበረ። በጣም ደስ የሚሉ ጨዋታዎችን አከናውነናል።
ቅዳሜ ለጧት ነው የመጣ ነው። ዛሬ ሰኞ ላይ ነው የምንገኘው። እሁድን ጨምሮ 3 ቀን አሳልፈናል ማለት ነው። ዛሬ ልንመለስ እየተዘጋጀን አሁን እቃ እየሸከፍን ያለ ነው። እናመሰግናለን። እድሜ ከጤና ጋር ይስጥልን ቤተሰቦቻችንን። ድጋሜ መተን ደግሞ እንደዚህ በፍቅር በሳቅ በጨዋታ ጊዜ እንድናሳልፍ ያድርግ። በጣም ደስ ሲል ነበረ። አሪፍ ነበረ። መጨረሻ ላይ የሚያሳዝነው ግን ልንመለስ ነው። በኤሚ ደግሞ የተወሰደብኝን ብልጫ በቀጣዩ እንደምመልሰውና እንደማሻሽለው እርግጠኛ ነኝ። ሀገራችን ሳይወጣ ናፍቆቱ የመረበሻ ወደዛ ወደ ጫጫታው ዓለም ወደ ከተማው እየሄድክ እንደሆነ ስታስብ ደግሞ ከአዋፋት ዝማሬና ከአዋፋት ድምፅ ወጥተህ የባጃጅና የመኪና ለቀሪው ጊዜ ተዘጋጁ። ሌሎችም ሰዎች ጨምራችሁ ሰፋ ያለ ጊዜ ይዛችሁ ለምጣት ሌላ ክሩ ይዘን ከፓልም ፒክቸር ጋር ቆይታ እንዲኖረን መልካም ጉዞ፣ ሰላም ግቡልን።